እኛ ህልም አይቻለሁ ጥሩ ህልም አይቼ ብለን ለሰው ስንናገር ሰዎች እኛን እንደ ጸሎተኛ ስለሚቆጥሩን ስለሚያመሰግኑን ከሚመሰገን ሰው አጠገብ ደግሞ ሰይጣን ስለማይጠፋ ሰይጣን ወደኛ መምጣት ይጀምራል ማለት። ሶስተኛ ደግሞ መልካም ህልም ስለ ራሳችን ብናይ ሰዎች በዚያ ምክንያት እኛ የምንጎዳ ስለሚመስላቸው ምቀኝነት ሊያድርባቸው ይችላል። በዚያ ምቀኝነት እኛን ሊያጠፉን ይችላል። እንዲህ ያለውን ነው ቅዱስ ዳዊት ይነብብ ኃጥእ በዘያስሕት ርእሶ፣ ኃጢአተኛ ሰው ራሱ የሚጠፋበትን ነገር ይናገራል የሚለው ለዚህ ነው። ኃጢአተኛ ሰው ራሱን የሚያሳስት ነገር ራሱን የሚያጠፋውን ነገር ይናገራል ያለው ስለዚህ ነው። ስለዚህ ራሳችን የሚያጠፋን ነገር ሊሆን ስለሚችል አይነገርም። ዮሴፍ ይህን በመናገሩ ወንድሞቹ ለግብፅ ነጋዴዎች ሽጠው ከኢየሩሳሌም ወደ ግብፅ እንዲሄድ አደረጉት። እየሰማችሁ ነው አይደል? በእውነቱ ምንም አይነት ተሽከርካሪ ወደ ጉባኤ መምጣት የለበትም። እኛም ተሳስተን ነው ወደ መሀል የገባን እንጂ እኛንም ይቀርባሉ። በእርግጥ እኔ አልፈለኩም አቁሙ ብያለሁ፣ ልጁም አቁሞታል። ስለዚህ ወደ ጉባኤ መሃል ተሽከርካሪ አይገባም። አሁን ልባችሁን እናንተ ወደዚህ አድርጉት። ከቃሉ ጋር ናችሁ ምእመናን? እግዚአብሔር ከሁላችን ጋር ይሁን። ወንድማቸውን በምቀኝነት ሸጡት ወደ ግብፅ ነጋዴ። ለግብፅ ሽጠውት ከሄዱ በኋላ ምንድነው የተደረገው? ወንድማችንን ቀበሮ በልቶታል ብለው ልብሱን በግ አርደው በልተው የበጉን ደም ቀብተው ለአባቱ ወንድማችን ቀበሮ በላው እኮ አሉት። ልብሱም ይኸው ቀበሮ በልተው ይኸው ልብሱ ደም ነክቶታል ብለው ልዙም አባቱ አይኑ እስከሚጠፋ ለቀሰ። ልጄ ሙቷል ብሎ ዮሴፍ ተሸጠ። ተሽጦ ከሄደበት ሀገር ደግሞ ታማኝ እንዲሆን መልከኛም ስለነበረ ጥበበኛም ስለነበረ የገዛው የግብፅ መስፍን የቤቱ ምሰሶ፣ የቤቱ ገንዘብ ቤት፣ የቤቱ አልጋ አንጣፊ ጭምር አደረገው። እግዚአብሔር በባዕድ አገር ዘመድ መስጠት ያውቅበታልና። አብ ወልድ መንፈስ ቅዱስ ይስሕቡ፣ አብ ወልድ መንፈስ ቅዱስ ያለምዱ። አብ ወልድ መንፈስ ቅዱስ ሰውን ከአገሩ አውጥተው ወደ ሌላ ሀገር ይስቡታል። አብ ወልድ መንፈስ ቅዱስ ያለምዱ። በተሰደደበት ሀገር ዘመድ አግኝቶ ሰዎች ዘመድ ብለውት ከብሮ እንዲኖር እንዲለምድ ያደርጉታል። ስለዚህ በዚያ ዘመድ እየተባለ እንዲኖር አደረገው እግዚአብሔር። ሰይጣን በጣም ቀናተኛ ስለሆነ ይሄ ሰውዬ መቼ ነው የማርፈው? ወንድሞቹን የወንድሞቹ ገዥ እንደሚሆን ራእይ ቢያይ በወንድሞቹ አማካኝነት ተሽጦ እንዲሄድ አደረግኩት። የግብፅ ባሪያ እንዲሆን አደረግኩት። ደግሞ እዚህ መጥቶ የሰው አልጋ አንጣፊ ሆኖ ተመቸው። ደግሞ ምን ላድርገው ብሎ አሰበና የዚያ ሰውዬ የመስፍኑ ሚስት በዝሙት እንድትመኘው አደረገ። ሲወጣ ባቱን ሲገባ ደረቱን እየተመለከተች በዝሙት ጦር ተነድፋ እሱም መመኘት ጀመረች። የሌት ተቀን ሐሳቧ ሁሉ እሱ ሆነ። ከዕለታት አንድ ቀን አንተ ሰው ከኔ ጋር ኃጢአት እንድትሰራ እፈልጋለሁ አለችው። አይ ባለቤትሽ በገንዘቡ ሁሉ ሲሾመኝ በአንቺ ላይ ግን አልሾመኝም አለ። በሚስቱ ላይ አልሾመኝም። ልብ ብላችሁ ታውቁ እንደሆነ እግዚአብሔር በመለኮቱ ጉልማሳ በሚስቱ ንጉሥ በመንግሥቱ ሲገቡበት አይወድም። ይቅርታ የማይደረግባቸው ርዕሰ ጉዳዮች ናቸው እነዚህ። እግዚአብሔር አምላክነቱን ለሌላ ሲሰጡበት፣ ንጉሥ መንግሥቱን ሲንቁበት፣ ጎልማሳ ደግሞ ሚስቱን ሲቀሙት በዚህ ይቅርታ አያደርጉም። ሦስቱም እኔ በዚህ ላይ አልሾመኝም ማለት። ከዕለታት አንድ ቀን ገብቶ ከቤተ መንግሥት ያለውን ገንዘብ ሁሉ ሲያናፍስ
አንተ ባሪያ ዛሬ እጄ ወድቀሃል አልለቅህም ብላ ያዘችው። ጨርቁን ጥሎላት ወጣ። ልብሱን ብትይዘው ልብሱን አውልቆ ጥሎላት ወጣ። መጀመሪያ ምንድን ያላት? እንዴት በእግዚአብሔር ፊት እንዲህ ያለ ክፉ ነገር እሰራለሁ አላት። በእግዚአብሔር ፊት እግዚአብሔርን የሚያምን ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። አሁን ዛሬ እኮ እግዚአብሔር የሚያየን አይመስለንም። ቤተ ክርስቲያን ስንሆን የሚያየን ይመስለናል አይደል እንዴ? ሰው ጭፈራ ቤት ሲገባ፣ ሰው መሸታ ቤት ሲገባ፣ ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል። አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ። ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንድ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። እግዚአብሔር ዲያቆኑ ቅዳሴ ላይ ምንድን ነው የሚለው? ማንም ከዚህ መካከል በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያልና ነው የሚለው። ማንም በዚህ ቤተ ክርስቲያን ውስጥ በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያል። ቤተ ክርስቲያን ትክክል ነው፣ ግን ታክሲ ውስጥ እግዚአብሔር ያያል ትላላችሁ? መኪና ውስጥ እግዚአብሔር ያያል ትላላችሁ? ስራ ቦታ ቢሮ ውስጥ ስትሆኑ እግዚአብሔር ያያል ትላላችሁ? ነጋዴዎች ሱቅ ውስጥ እግዚአብሔር የሚያያቸው ይመስላሉ? አይመስሉም። እግዚአብሔር ቤተ ክርስቲያን ስንመጣ እግዚአብሔር የሚያይን መስሎን አቤቱ ጌታዬ ማረኝ፣ አቤቱ ጊዜ የሆነ ሰው እንኳን አጠገባችን ክፉ ነገር ቢናገር ምንድን ነው የምንለው? አንተ እግዚአብሔርን አትፈራም እንዴ? ቤተ ክርስቲያን እኮ ነው ያለው፣ ዝም በል እንበል። እሺ ቤተ ክርስቲያን ውስጥ እግዚአብሔርን አትፈራም ወይ እንበል። መንገዱ የሰይጣን ነው እንዴ? ቤታችን የሰይጣን ነው እንዴ? ቤተ ክርስቲያን ብቻ እኮ አይደለችም የእግዚአብሔር። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ መዝሙር 23 ላይ ምድር በሞላዋ የእግዚአብሔር ናት ነው የሚለው። ምድር በሞላዋ የእግዚአብሔር ናት። ቤት ውስጥ እግዚአብሔር አለ። ለዚህ ነው አረጋዊ መንፈሳዊ የሚባል የቤተ ክርስቲያን አባት ምን ይላል? ብቻዬን ነኝ ብለህ ቤትህ ውስጥ ራቁትህን አትተኛ፣ ሰው ባያይህ እግዚአብሔር ያይሃልና የሚል። ሰው ባያይህ እግዚአብሔር ያይሃል። ጠባቂ መልአክህ ያይሃል። ሰዎችን ማታለል ብትችል እግዚአብሔርን አታታልለው። አለቃህን ብታታልለው እግዚአብሔርን አታታልልም። ሚስትህን ብታታልላት እግዚአብሔርን ማታለል አይቻልም። ባሎቻችሁን ብታታልሉ እግዚአብሔርን አታታልሉትም። የምትመሩትን ሕዝብ ብታታልሉ እግዚአብሔርን ማታለል አይቻልም። ዕቃ የምትሸጡለትን ሰው ብታታልሉት እግዚአብሔር አባይ ሚዛን፣ ሐሰተኛ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይል። በስፍር የሚሰርቁ በሚዛን የሚሰርቁ ቤት ዘግተው ክፉ ምክር የሚመክሩ የከንፈር አምልኮ እያመለኩ በልቡናቸው ተንኮል የሞላባቸው ሰዎች እግዚአብሔርን አታይም አትሰማም ብሎ መሳደብ ነው። ስለዚህ ወጣቶች ወንድሞቻችን፣ እህቶቻችን የትም ቦታ ኃጢአት ስሩ የሚል ሕሊና ሲመጣባችሁ እግዚአብሔር ያየኛል ማለት አለባችሁ። እስኪ በሉ ማን ያየኛል ያላችሁት? እግዚአብሔር ያየኛል ነው የሚባለው በእውነት ማለት ነው። ዮሴፍ በወጣትነት ዘመኑ እግዚአብሔር ያየኛል ያለ ሰው ነው። ወጣትነት ዘመን እሳት የሚመራው ዘመን ስለሆነ እግዚአብሔርን ማሰብ ካልተቻለ እጅግ አደገኛ ነው፣ ያሰጥማችኋል። ታዲያ ልብሱን ጥሎላት ሄደ፣ ታሰረ። አያችሁ፣ ሰው ባሪያ ሲገዛ መግዛት ያለበት እንዲያ ያለውን ነው አለች። ዝርዝሩን ባልነግራችሁ ይሻላል ብዬ ነው አይደለም። እንዲያ ያለውን መልከ ጥፉ ይገዛል እንጂ ይሄን መልከኛ ባሪያ ገዝቶ አስደፈረኝ አለች። የራሷ ናት እንግዲህ ጉድ እንደዚህ ያለችው። አስደፈረኝ እኮ አለ። በኋላ እንግዲህ ልብ ብላችሁ ስሙ። ልብሱ የእሷን ልብስ ቀደደችው። ይሄ ደፋር ባሪያ እኔን እደፍራለሁ ሲለው ልብሴን ቀዶት፣ የእሱን ልብስ ደግሞ ስታገል ቀድጀው አለ። የእሱ ልብስ የተቀደደ በኋላው እንግዲህ እግዚአብሔር ያሳያችሁ ማለት ነው።
በኋላው ነው። ከዚያ ምን አሉ ፈራጆቹም እንዲህ አሉ፣ አይ መቼም የንግሥት ፍርድ አይጣስም እንጂ ነገሩ ሲያንቺ ነው የሚመስል። ምክንያቱም እሱ አንቺን አስገድዶ ቢሆን የእሱ ልብስ በፊቱ በኩል ነበር የሚቀደደው። ስለዚህ ሩጦ ሲወጣ ነው ነገሩ የቀደድሽበት። ግን ምን ይደረጋል ተሾመሻል፣ ጊዜ ሰጥቶሻል ብለው አሰሩላት። ደስ ይበላት ተብሎ ማለት ነው። ዛሬ እኮ የሆነ ባለስልጣን እንዳይከፋው ተብሎ ያላበሳቸው መከራቸውን የሚያዩ ሰዎች አሉ። እነገሌን ደስ እንዲላቸው ተብሎ የሚታሰር ሰዋል። እነገሌን ደስ እንዲለው ተብሎ የሚገደልም አይጠፋም። ይሆናል አላየውም፣ ግን ሳይኖር አይቀርም። እነገሌን እንዳይከፋቸው፣ ከሚከፋቸው ይሙት፣ 3 ሰው ይሙት አይደል? እግዚአብሔር ይውላችሁ። እግዚአብሔር ማንንም ለማዳን ማንንም አይገልም። ፖለቲካ ግን ቢሆን ምን ይባላል? ፖለቲካ ቢሆን ግን የተወሰነ ሰው ከሚረበሽ የተወሰነ ሰው እንግደል ነው ሊባል ይችል ይሆናል። ሰምታችኋል አይደለም? ይገባችኋል ማለት የሆነ ሰው ለማትረፍ የሆነ ነው። አይታችኋል። አሁን ብዙ ጊዜ ልናገር እንድተው እሺ ባትሉኝም እናገራለሁ። ከበሮ ሲመጣውን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመጣው? ወደ ሴቶች ዙሮ ነው የሚመጣው። እንዲህ አይሁት እኮ ነው፣ ሌላ እኮ አይደለም። እንዲህ አይሁት፣ እነሱ እንዲህ አይሁት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። ደግሞ በዚያ እንዲህ አይሁት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመጣው ማለት ነው። አሁን ከበሮ ሲመጣ እስክስታው፣ እንቅጥቅጡ፣ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲህ ማለት እኮ በቂ ነው። ከበሮ ሲመጡ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት